እኔ ግርም የሚያደርገኝ የኖላዊ ድራማ አሁን ላይ በጣም የሚያስገርመኝ እናንተ የሚለኝ መጀመሪያ እንዳመጣጡ አይደለም። መጀመሪያ አመጣጡ የሚያስተምር እናትነትን፣ አባትነትን፣ ቤተሰብነትን እንደዚህ የሚያስተምር ነበረ። አሁን ደግሞ በቃ የጭቅጭቅ በቃ ትዳርን እንድጠሉት የሚያደርግ ስነ ስርዓት የሌለው ልጆች የማይቀጡበት ሁላቸውም ከአባት ከእናቶቻቸው የለመዱትን መጨቃጨቅ፣ መነታረክ ለምን ማለት እንትን የተለመደበት አሁን ያለው ጊዜ ወይ አሁን ያለንበት ዘመን ማለት ነው። እናት አባት የማይፈራበት ለእናት ለአባት እንደ ጓደኛ እንኳን ይከበራል። እናትሽን በዚህ አይነት ፍጥጫ ለመምታትን መሞከር መጮህ እንትን ማለት በቃ ስነ ስርዓት የሚባለው ነገር የሌለ የሚያስተምር ነገር አይደለም። አሁን ወጥ የመሆን በቃ ስነ ስርዓት የሌላቸው ልጆች መሆናቸውን የሚያሳይበት ሆኗል ማለት ነው። ከዚህ አሁን መጀመሪያ ያመጣጡ እናትነት፣ ቤተሰብነት፣ አባት እናት ለሚያደርገው መስዋዕት ነበር። አሁን ላይ ግን በጣም የሚያስጠላ በቃ ትዳር እንደነ ሜላት እንደሆን ቢቀር ይሻላል። ልጅ አስተዳደግ እንደነሱ መሆን እንደሆነ ቢቀር ይሻላል የሚባልበት እንትን ነው ማለት ነው። እና እንግዲህ ወይዘሮ ሜላት እንደምታዩት መፍትሄ ማምጣት ላይ ብዙም አይደለሽም። በቃ መጮህ እንዲያም ሲል ማክሮፍ መጮህ እንዲያ መፍትሄ ማምጣት የሚባለው እንዴት ነው የሚመጣ? እንደዚህ አንዳንድ ጊዜ እኮ ታስባላችሁ። ዝም ብላችሁ ከጩኸት ነፃ ሆናችሁ ይህን ነገር እንዴት ማስተካከል ይሻላል? እነዚህ ሰዎች እንዴት ናቸው? አቶ መስፍንስ የሚሄድበት መንገድ ትክክል ነው አይደለም? እስኪ ዝም ብዬ እሺ ብዬ የሚያደርገውን መከታተል አለብኝ ምናምን ማለት አትፈልግም። በቃ መጮህ ነው። ጩኸት ነገሮቹ እየወደሙ እየሄዱ ሁሉም እየተበላሸ ሄዷል ማለት ነው። እና ከነ ወይዘሮ ሜላት አሁን ኖላዊ ድራማ ላይ ምንም የሚያስተምርም የሚያስደስትም ነገር የለውም ማለት ነው። በፊት እኔን በሞራንስ የሚመጡባቸው የሚለቀቁባቸውን ጊዜዎች ጠብቄ በቃ ዛሬ ምንድን ነው የሚፈጠረው? ሰላም ተፈጥሮ እንደዚህ ብሎ ነው እንትን የሚለው እያልኩ ጠብቅ ነበር። አሁን ግን በየዕለቱ ሌላ አዲስ ኮተት ያንን እንትን ሳይሉ ሌላ ያንን መፍትሄ ሳያደርጉ ሌላ ኮተት ይዞ ይመጣሉ። ያንን መፍትሄ ሳያመጡ ሌላ ነገር ለዛኛው መቋጫ ሳያገኙ ሌላ እንትን ነው የሚሉት ማለት ነው። እና አሁን አንተነህ መጥቷል። አንተነህ ደግሞ ከአቶ በቃሉ ጋር አለ ስለ ታውቃላችሁ። ኢትዮጵያዊ እንኳን ኢትዮጵያዊ ሌሎች ሀገሮችም የማን ልጅ ነው የነማን ናቸው? የት አካባቢ ነው? ምንድን ነው የሚሰራው? እንዴት ነው አባትየው ምንድን ነው ተብሎ ይጠየቃል። እዚህ አሁን ያለውበት አረብ ሀገርም ይጠየቃል። በሆነ ቤተሰብ ነው የሚያገቡ እንጂ ግን ጓደኛ ከሌል ትዳር ነው ተከባለ የማንን ነው የነማን ዘር ናቸው? ከዚህ ታውቃላችሁ ሻህራኔ እንደዚህ ምናምን እየተባለ የሚጨመርላቸው ስም አለ ማለት ነው። የነ ከሌዘር እንደሚባለው ከኛ ማለት ነውና የእነንቶኔ ናቸው ምናምን ሲባል የምርጫ እንኳን አውይ እነሱስ እነዛማ ጥሩዎች ናቸው፣ ስነ ምግባር አላቸው፣ ሰው ያከብራሉ፣ ደስ ነው የሚሉ አነጋገራቸው፣ ፊታቸው ፈካ ያለ ነው የሚባል ነገር ያለ። የነ ወይዘሮ ሜላት ግን ልጃቸው የምታገባውን የማን ልጅ ነው ምንድን ነው የሚሰራ እነማን ናቸው ብሎ መጠየቅ ሳይሆን ሽማግሌ እንዲመጣ በጉጉት መጠበቅ። ያነ ደግሞ ሽማግሌው እንዲደናቀፍ ደግሞ የልጁ አባት የራሱ ቀልደኛ ጠላት ስለሆነ ሽማግሌ እንትን እንዲ ኑ ተብሎ እንትን እንዳይል ልጅየውም እንደዚህ እሺ ችግር የለው ሽማግሌው ዝግጁ ነው ይላል። ለእነሱ ደግሞ ሌላ ጦስ በአንድ ጎን እንትን ይላቸዋል ማለት ነው። እንትን ያስተካክልላቸዋል ነገሮቹ እንዲተጓጎል። እንግዲህ የአቶ መስፍንን ወንድም ለመግደል ሞክረዋል፣ አልተሳካላቸውም። እሱን ያደረገ ደግሞ በቃሉ ነው ራሱ እንትን አማች የሚሆናቸው። ሁለተኛው ደግሞ እንትኑ እንዲቀር የሚገፋፋ ነገር ምክንያት እሷ እንትን እንዳደረገ ከቤት በቃ ጭቅጭቅ ሲሆን በዛ ነገር ቢዚ ሲሆኑ ሀና አሁን ላይማ ቤተሰቦቹ ሰላም አይደሉም፣ ሽማግሌ የሚሰጥ ትንሽ ተረጋጋ እየተባለ ቀኑ ይራዘማል የሚሉ ነገሮች አሉ ማለት ነው። እንግዲህ እነሱ በአቶ ኖላዊ የኖላዊ ድራማ ምን መሰላችሁ? ይሄ አቶ በቃሉ የሚባለው በሜላትም በአንተነህ በራሱ አሷ ሰራተኛ በነበረው ጥምድ አድርጎ ይዟቸዋል። እንግዲህ ሁለቱን ልጆች እንትን ለማለት እያተራመሰ እያስፈራራ ነገሮቹ እንትን እንዲሉ
ያደረገ እኔ መጀመር ሊረዳት መስሎ የነበረ ሜላት እኔ ድሮ መቼም ሲሰራ የነበረ የስራ እንትን ያካበተበትን እሷም ክብር እንደነበራት በኋላ ለያዩን በዛ ምክንያት የእሷ ነገር እንዳይበላሽባት ከሰላም ጋር ትንሽ በፍቅር ሆነ በምንም ብቻ ቀርቧት ስለነበረ ነገሮችን እንዲስተካከል ያደርጋል ብዬ ነበር። እሱ ግን ያለው ነገር የማስፈራሪያ አድርጎ እሷ ከእሱ ጋር እንድትሆን የፈለገው ማለት እና አሁን ኖላዊ ድራማ ላይ የሚያስጠላ ሆኗል። አሁን ያለንበትን እንትን የሚያስተምር ወደኋላ ተመልሶ እንትን የሚል አይደለም ማለት ነው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፊርዶስ ቻናል ተከታታዮች እንዴት ናችሁልኝ? ደህና ነኝ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ ለምታደርጉ ሁላችሁንም አመሰግናለሁ። እንግዲህ ኖላዊ ድራማ እንደኔ ተሰልችቷችሁ አስጠልቷችሁ ከሆነ በኮሜንት አስቀምጡልኝ ማለት ነው። አሁን ላይ ያለው የሚካሄደው ነገር የሚያስተምር ነገር የለው፣ ዘና የሚያደርግ ነገር የለው። በፊት አመጣጣቸው በጣም የሚያስተምር ዘና የሚያደርግ ትምህርት እየወሰዳችሁ ለካህኑ አለ ብላችሁ የምታስቡበት ትክክለኛ ታሪክ ከሆነ ነበር ይዘው የመጡ። ሰላምና መጥፋት በአና መጥፋት ምክንያት ተመሳሳይ እንትን መደረጉ ያነ እንትን ነበር። አሁን ላይ ግን ያለው ንትርክ፣ ጭቅጭቅ፣ በቃ መፍትሄ የማያመጡ እናት አባቶች ታውቃላችሁ። ልጆቹም ከነሱ ለምደው መጨቃጨቁ። እንግዲህ ምላሴ ደህና አገናዛቢ አሳቢ በቃ የሚጨነቅ የነበረ አሁን ደግሞ በእነሱ ምክንያት ሀላቅሙ ሂዶ ውጥር እያለ ነው። ሂዶ እንግዲህ አንተነህን ያዝ ሲያደርገው በዛው እንትን ያለ ማለት ነው። የወንድነቱን ወንድምነቱን እነሱን ያበላሹት በሚያደርጉት ነገሮችን እንትን ማለት አያስፈልግም። ሁሉንም በጭሆት ፍቅርን በጭሆት ይሆናል ብለው ነው የሚያስቡት። በጉልበት ሆኖ በቃ ገንዘባቸው ሁሉም ነገር የሚያካሄድ የሚመስላቸው ናቸው ነው ወይዘሮ ሜላት ማለት ነው። እንግዲህ ወይዘሮ ሜላት እንደ እናት መፍትሄ የምትፈልግ እናት አይደለሽም። ማዳመጥ ማትፈልግ ከሌላ ሰው እንኳን መፍትሄ ማግኘት ማትፈልግ መጠየቅ ማትፈልግ በራሱ በቃ በጩኸት ብቻ ሁሉ ነገር ነው ወይዘሮ ሜላት ማለት ነው። በጩኸት ብቻ የሚሰራ የሚመስላት ናት። ልጆችም እንደዛ አሁን አንቶኒ ሶማናት ሰላም ለእናቱ መታ ያለሽበትን ሁኔታ ለምን ምላሴን መታሽው ብላ አባረገሽው። እሷ እንደ እናት ምን ሆናችሁ ነው? እሱንም ትልቅ እኮ ናት። ብትመታህ ምን አጥፍተህ ነው መባል ህታማችን ይታል። እኔ ከወንድሜ ጋር ከውጭ ከጓደኞቼ ጋር እንትን ወንድሜ ፊት ለፊት ካገኘሁት በቃ ከሱ ጋር መጨቃጨቀኝ ነበር። ታናሽ ወንድሜ እንደዚህ አይነት ነገሮች ይፈጠራሉ። እንደ እናት ደግሞ እሷ ሁሉንም ትሪት ማድረግ እንጂ አንዱን ከፍ አንዱን ለእሷ እንትን ማድረግ የለባትም። እሷ የምታደርገው እንደዛ ነው። ያማላው ምላሴ ግን በዚህ ልክ ደግሞ ለሌሎች ልጆች ሌላ ለሱ ሌላ ማድረግ አስፈላጊ አይደለም። እና እሷ እንግዲህ ለምን መታሽው ብላ ያለሽበትን ችግር ሳትጠይቃት ለምንድን ነው የመታሽው ብላ ልጅን በመምታትሽ አንቺ የራስሽ ጉዳይ አብድሻን ያብደልሽ ልጅ ምናምን በቃ መጠየቅ እንደ እንትን ምክንያት የምታስበው በኋላ እቺ ልጅ ሌላ ነገር ካሰበሽ በኋላ በቃ ያልሆነ ቦታ ላይ ካለሽ በኋላ እሷን ብዙ እንድትናገር ከሆነ በኋላ እዛም በኋላ ነው ሌላ ሀሳብ ይቅርታ እኔ እኮ ተናድጄ ነው ምናምን ምንድን ነው ግን ብላ መጠየቃት ማለት ነው። ይሄ ደግሞ የእናትነትን ስሜት አያሳይም። በነገራችን ላይ እናቶች መጀመሪያ አስተምረው ጠይቀው እንዲያው አባት ሲቆጣ እናት ቀረብ ምን ሆነሽ ነው ልጅ ነው እስኪ ለኔ ንገሪ ብሎ እናቴ አስታውሳለሁ። ትምህርት ቤት 12ኛ ክፍል ሆኖ የከሌ ልጅማ እርግዝና እንትን እንዳልብላ ታንቃ ሞተሽ ተብሎ ይሰማል ማለት ነው። ከዛ ዩኒቨርሲቲ ሁሉ መሰለኝ ልጅቱ ከዛ ለልጆቻችን ለእኔ ልጆችም ለሌሎች ትምህርቶች ናቸው ለእህቶች 11ኛ ክፍል 12ኛ የሚማሩ ነበሩና ቁጭ አድርጋ እንደናት አባታችሁ ሁላችንም በእንደዚህ አይነት እንድታደርጉ አንፈቅድላችሁም። ከሆነ ግን ስህተት ከተሰራ በኋላ አደራችሁ ራሴን አጠፋለሁ ምናምን እንዳትሉ አሳድገዋለሁ። አደራችሁ ልጆች እንደዚህ አይነት ነገር እንዳታደርጉ አለች ማለት ነው። እንግዲህ እንደ እናት ምክሯን መክራለች። ከዛ ቦታ እንዳትደርሱ በእንደዚህ አይነት ነገር በግዴታም ሆነ በምን ከተፈጠረ ግን እንደ ከሌሎች ራሳችን ለማጥፋት መፍትሄ ያደርጋችሁ እንትን እንዳትሉ በአደራ አማና ብላ
ነገረሽን ይላሉ እህቶች ማለት ነው። እኔ እንኳን ስደት ነው ያለው እና እናት ስትሆኑ ገመና ትሸፍናላችሁ ያንን ነገር ለማስተካከል ከዛ ስህተት እንዳትገባ ከሆነ በኋላ ደግሞ ልጃችሁን ለማትረፍ ትታገላላችሁ። መጀመር አስተዳደግ የሚባል ነገር አለ፣ ግን በግዴታም በምንም ሊፈጠር ይችላል ሀላ ፍላጎትም። ያንን ነገር ግን መጀመሪያ ስታስተምሯቸው ልጆቻችሁን ተርቢያ ስታደርጉ ያንን ይገነዘባሉ። እሷ ግን ሁሉም በንትርክ ነው። ካለፈ በኋላ ደግሞ ተጨቃጭቃ ተሰዳድቦ ትርፍ ነገር ተነግሮ ምናምን ከዛ ይቅርታ ግን ምን ሆነሽ ነው ብላ ትጠይቃለች ማለት ነው። ወይዘሮ ሜላት ይሄ ነው እንትን ያን ደግሞ መሆን የለበትም ያስፈልጋል። የእናትነት እንትን የላትም እሷ ከገንዘብ ጋር ይሁን እኔ አላውቅም። እሷ ያለሽበት ነገርና በጣም ነው ያስጠላ ያለው ነገር ማለት ነው። ከወይዘሮ ሜላት የእናትነትን አስተዳደግ ምናምን እንዲያውም መሳቶ መስሎኝ ይቻላል የመረዳት ነገር አለው፣ የማዳመጥ ነገር አለው። እሷ ግን አታዳምጥም። የፈለገ ቢሆን በቃ ካለፈው በኋላ ነው እንትን የምትለውና ያን ነገር በጣም ይከብዳል። እና አሁን ኖላዊ ድራማ በጣም የሚያስጠላ ሆኗል ማለት ነው። ምንም ትምህርት የምትወስዱበት ነገር ምንም ነገር የለውም። ዝም ብሎ ውሃ ወቀጣ ነው የሆነ በቃ ጭቅጭቅ ነተረክ፣ አንደኛው ምንተረክ ሌላ ይዞ መምጣት ሌላ እንትን ማለት እንጂ የሚያስተምር ነገር የለም። ዝም ብሎ ነው በቃ ጭቅጭቅ። አሁን ይሄ ቲክቶክ ላይ አውቀው ተጨቃጭቀው ተጣላን ብለው ፎሎ እንደሚለምኑት እንደሱ ነው የሆነብኝ አሁን ላይ ኖላዊ ድራማ እና በጉጉት የሚጠበቅ ነገር ያለው አይመስለኝም እንደኔ ያለበት ሁኔታ። ያነ ደግሞ መሆን የለበትም። እንትኑን ድራማው የሚመጥን ነገር ቢሆን አሪፍ ነው ምላችሁ። ድራማው የሚመጥን ስላችሁ ልክ እንዳመጣጡ መጨረሻውም እንዴት እንደሚያልቅ ስነ ስርዓት ያለው የበለጠ ከዛች ልጅ መማር አለባቸው። ያንን ነገር ደግሞ እንዴት ማስተካከል እንደሚቻል፣ እንዴት ወደ ራስ ማምጣት እንደሚቻል፣ መፍትሄ ማምጣት እንዴት እንደሚቻል፣ ሰው ማማከር፣ ማዳመጥ፣ ከራሳቸው አባት መደማመጥ፣ ጓደኛ መፍትሄ ይሰጣል ምን ይላል፣ እንደዚህ አይነት ነገር መኖር አለበት። እሷ ግን የለም ያንን ነገር የለም ከሷ። በቃ ሁሉንም በትግል ነው በቃ በመሄድ በመምጣት በትግል ነው የምታደርገውና ይሄ አሁን ላይ ኖላዊ ድራማ የሚያስጠላ ድራማ ሆኗል ማለት ነው። እንዲያውም አሁን ደስ የሚል ኑሃሜ የሚለው ድራማ ይሻላል። መጀመር በክፋት የተሞላ አንዱ መልካም የሆነ አንዱ ክፋተኛ የሆነ በሰራተኝነት የተቀጠረችውን ልጅ የማሰቃየት ምናምን ነበር። አሁን ላይ ደግሞ እነሱ ያንን ሁሉ በቃ ይቅርታ ልብም ትጥሯቸው ተጸጽተው መጥፎ ያደረጉትን ቢሆን እኛ አልፈንበታል መማር አለብን ብለው በይቅርታ ያለው አሁን ሂደቱ ያን ነገር የነ ኖላዊ ድራማ ግን በቃ ዝም ብሎ የንትርክ መፍትሄ የሌለው ነገር ደግሞ ምን ጭቅጭቅ ይዘው እንደሚመጡ ባይታወቅም እና በ73 ላይ ያለው ነገር በጣም ያስጠላል። መጨረሻው ምን እንደሆነ ማየት እንትን አልኩኝ ማለት ነው። መደምደሚያው ምን እንደሆነ በዚህ ከሄደ ተመልካች ሊኖረው አይችልም። ምንድን ነው የምንማረው ከዚህ ላይ? እናንተ እስኪ አሁን የተማራችሁት ምን አለ? እኔ መጀመሪያው ላይ ተምሬበታለሁ ብዙ ቤተሰብ እንዴት መስዋዕት እንደሚከፈል ለልጆቹ ምን አይነት እንትን እንደሚሄድ የልጅ ሀዘን ምን አይነት ከባድ እንደሆነ በልጆቹ ምክንያት ትዳርም ይፈርሳል፣ ትዳርም ይስተካከላል በልጆቹ ምክንያት። በነገራችን ላይ አንዲት እናቷ ልጇ ሞታ ልትወልድ ሞታባት ሀገራችን ላይ ትዳራቸው ይፈታል። በቀብሯ ቀን ማታ ላይ ባልየው አብረን ካልተኛ ነው ብሎ እሷ ደግሞ ዛሬ ልጅን ቀብሬ እንዴት እንደዚህ አይነት ሀሳብ ክብላ በዛ ፍች የተፈታል። ታውቃላችሁ እንደዚህ አይነት ነገሮች አሉና ለፍች ትዳርን ለማቆም ለመፍታትም ቅርብ ነው። ልጅ በልጃችሁ ውስጥ በደካማ ጎን መምጣት በጣም ከባድ ነውና ወይዘሮ ሜላት ደግሞ ያንን ያደረጓት መስፍን ጥሏት እንግዲህ ሄደ እሷ ሌሎችም ቀሮችን ይዛ አብራ ነበረች። በዚህ መሀል ደግሞ በሰራተኝነት የጠፋሽው ልጅ መጣሽ። በቃ ብዙ ነገር የሰውን መስማት ትፈልጋለሽ። በጓደኛዋ ምክንያት እሷም እንዳትታወቅባት ብዙ ነገር ተጣረ።
ግን ያው መጨረሻ ላይ ልጅ እንደሆነች ታወቀች። አቶ መስፍን መጣ ነገሮችን እንትን አሉ፣ ግን መስተካከል አልቻሉም። ያን እንደዛ ብሎ የባሰ ነገር ሆነ። እንዲያውም ጠፍታ ብትቀር ይሻላል የሚለው ይሻላል። ኮተት በቃ አሁን ስለ ገንዘብ ነው። ገንዘብ ደግሞ ማስተካከል አቃታቸው ሁላቸው። ጭቅጭቅ ልጆችም መጨቃጨቅ ነው። ሰው በፍቅረኛ ይጨቃጨቃል። ቢሆን ይሆናል፣ ባይሆን ምን ችግር አለ? የማይቀር ግዴታ እንትን ነው። መጠየቅ የለባቸውም። የልጃቸውን የሚያገባ ባል የሚመጣ የማን ልጅ እንደሆነ እስኪ የማን ነው ምንድን ነው የሚሰራባት እየሆነ አውቆ እኮ ይሆናል ምናምን ተብሎ እሷስ አባት ማን ይባላል ተብሎ አይጠየቅም። እሱ ሳይጠይቅም ይሄ ያስጠላል። እሷን ነው የምፈልግ እንጂ የእነሱን እንትን ምን አለኝ ማለት ጥሩ አይደለም። ያኔ ያለው ነገር ማለት ነው። ያን በጣም ነው የሚያስጠላው። እና እስኪ ሼር ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ።